ሕይወቱ ሲመሰቃቀል መመልከት እጅግ ልብን የሚሰብር ቢሆንም ታሪኩ ግን ምንም እንኳን ሕይወት በማግኘትና በማጣት የተሞላች ብትሆንም ያላቸውን ሀብት ሁሉ አጥተው ጎዳና እስከመውጣት ድረስ መድረስ ግን እጅግ ልብን የሚሰብር እውነት ነው። ታዲያ እኛም ለዛሬ በአንድ ወቅት በችሎታቸው ዓለምን ያስጨበጨቡና በሀብት ላይ ሀብት ደርበው ቅንጡ የሚባል ሕይወትን ሲመሩ የነበሩ ታዋቂ እግር ኳስ ተጫዋቾች እጅግ ድንቅ በሚል መልኩ ያላቸውን አንጡራ ሀብት አጥተው ምስቅልቅል ያለ ሕይወት ውስጥ የገቡ ታዋቂ እግር ኳስ ተጫዋቾችን ልናስቃኛችሁ ነውና አብራችሁን ቆዩ። ከዛ በፊት ግን መልካም ፈቃዳችሁ ከሆነ ቪዲዮአችንን ላይክ ያድርጉልን። 8ኛ አድሪያኖ። ይህ የአንድ ወቅት የዓለማችን ቁጥር 1 ብራዚላዊ አጥቂ የነበረ የአሁኑ የወንጀለኛ ቡድን መሪ የአድሪያኖ ሌቶሪቬሪ ታሪክ ነው። ብዙዎች ብቃቱን አይተው የትልቁ ሮናልዶ ምትክ አድርገውት ነበር። የእግር ኳስ ችሎታው እጅግ የተለየ ነበር። እግር ኳስ ተጫዋች የማይነጥፈባት ብራዚልም ይህንን ሰው ለዓለም እንካችሁ አለች። አንዲት የስልክ ጥሪ የዚህን ሰው ሕይወት ከመበጥበጧ በፊት አድሪያኖ ጥሩ የሚባል የእግር ኳስ ሕይወትን በጣሊያኑ ኢንተር ሚላን እያሳለፈ ነበር። ሀብትን በሀብት ላይ ዕውቅናን በዕውቅና ላይ እየደራረበ የመጣው አድሪያኖ ድንገት ከብራዚል የሚወደው አባቱ እንዳለፉ ተነገረው። ታዲያ ከዚህ ቅጽበት በኋላ ነበር ለትልቅ የታጨው የአድሪያኖ ሕይወት በአጭሩ የተቋጨው። ከሚወደው አባቱ ሕልፈት በኋላ ከዕለት ወደ ዕለት ነገሮች ወዳልታሰበ አቅጣጫ ያመሩ ጀመር። መጠጥ የአድሪያኖ መደበቂያው ሆነ። እየሰከረ ወደ ልምምድ ሜዳ መሄድ የተለመደ ተግባሩ ሆነ። ቀስ በቀስም የእግር ኳስ ሕይወቱን እርግፍ አድርጎ ተወው። አድሪያኖ ይናገራል። ከአባቴ ሞት በኋላ ምድር ጨለመችብኝ። የመወዳት ኳስ ራሱ አስጠላችኝ። ከዛ በኋላ በሕይወቴ ምን እየሆነ እንደሆነ አይገባኝም። አሁን ላይ እኔ ሞት አልፈራም፣ ሞትን ደጋግሜ ሞክሬዋለሁ የሚለው አድሪያኖ አሁን ላይ ባደገባት ብራዚል ከማፊያዎች ጋር በማበር ምስቅልቅል ያለ ሕይወትን እየገፋ ይገኛል። እነዛ ለሩቅ የታሰቡ እግሮች አሁን ላይ አልኮል ፍለጋ ሲኳትኑ ማየት እጅግ ልብን የሚሰብር ሁነት ነው። 7ኛ አሳማዋ ጊያን። ይህ በብዙ አፍሪካውያን ልብ ውስጥ ያለና ብዙዎች የማይረሱት የቅርብ ጊዜ ትውስታ ያለው ጋናዊ የእግር ኳስ ተጫዋች ሲሆን በዋነኝነት የሚታወሰውም ጋና ከኡራጋይ ጋር ባደረገችው የዓለም ዋንጫ የግማሽ ፍጻሜ ውድድር ላይ በሳተው ፔናልቲ ምክንያት ሀገሩ ጋና ወደ ዓለም ዋንጫ ግማሽ ፍጻሜ የምታልፍበትንና ከአፍሪካ ቀዳሚዋ የምትሆንበትን ዕድል በማክሸፉ ምክንያት ነበር። ታዲያ ከቅርብ ዓመታት በፊትም በእንግሊዝ ካሉ ውድ ተከፋይ አፍሪካዊ ተጫዋቾች የስም ዝርዝሩ ውስጥ የነበረ ሲሆን በሳምንትም 227,000 ፓውንድ ይከፈለው ነበር። ታዲያ ያ በወርቅ ቅብ ባሸበረቁ ሮልስ ሮይስ መኪናዎቹ ሲንሸራሸርና ቅንጡ ሕይወትን ሲገፋ የሚታየው ጊያን ድንገት እግር ኳስ ማቆሙን ካወጀ ከጥቂት ጊዜያት በኋላ እንዴትና ለምን እንደሆነ ባልታወቀ መልኩ ድንገት በቴሌቪዥን መስኮት ብቅ ብሎ ሐዘኔታ በተሞላበት መልኩ ቤተሰቦቹን ማስተዳደር እንደከበደውና አሁን ላይ በባንክ አካውንቱ ውስጥ 180 ፓውንድ ብቻ እንዳለው ተናገረ። ጋናውያንም የቀድሞ ባለውለታቸውን ለማገዝ የተቻላቸውን ያደረጉ ሲሆን የቀድሞው የቅንጦት ሕይወቱ ግን ላይመለስ ሄዷል። 6ኛ ኢማኑኤል ኤቦዬ። ይህ ኮትዲቫራዊ ኮከብ አርሰናልን ለመሳሰሉ ታላላቅ የእግር ኳስ ክለቦች የተጫወተ ተጫዋች ሲሆን በእግር ኳስ ሕይወታቸውም ብዙ ረብጣ ሚሊዮኖችን ማካበት ከቻሉ ብርቅዬ አፍሪካዊ ተጫዋቾች ውስጥ አንዱ ነበር። ታዲያ ኢቦይን ከነበረበት የሀብት ማማ ላይ አሽቀንጥሮ ቁልቁል የጣለው እንደ ሌሎቹ እግር ኳስ